መጀመሪያ ማሰሪያው ገመዱ ህገ መንግስት አይደለ? ህገ መንግስት አሁን ላይ አለን ወይ? ገዢ ነኝ የሚለው የሃይማኖት ሰባኪ የሚመስለው መንግስታችን መንግስት ሳይሆን የሃይማኖት ሰባኪ ነው የሚመስለው መንግስታችን አሁን ያለው ምንም ጥርጥር ስለሌለኝ ነው። በሰሜን ደም ሲፈስ፣ በደቡብ ደም ሲፈስ፣ በቤሻንጉል ጉምዝ የሄደ አንዱና ብሔር ከሌላው ጋር ሲጋጭ ዝም ብሎ የሚያቀነቅን አፈቀላጤ መንግስት ባለበት ሀገር ላይ አሁን ህገ መንግስቱ ይሰራል ወይ? ቅድም ብላችሁታል እኮ ህገ መንግስት አለ ነው ያሁን አሁን ህገ መንግስቱ አለ ወይ? ወደ ጥርጣሬ መጥቻለሁ። ከህገ መንግስቱ ጋር መጋጨት ከትልቁ ተራራ ጋር መጋጨት ነው ከተባለ ህገ መንግስት እየፈረሰ እያለ የህግ በላይነት እየተጣሰ ሰው በየቦታው እየተገደለ ሰው እየተፈናቀለ እያለ አንድነት የሚባል ነገር ኢትዮጵያ የሚባል ነገር መደመር የሚባል ነገር ሰው ተቀንሶ ባለቀበት አሁን በኢትዮጵያ ውስጥ ህገ መንግስት አለ የህግ በላይነት አለ የሚባል ነገር ሰው እየታረደ ደም እየፈሰሰ ሰው እያለቀ ሰው እየተፈናቀለ ህገ መንግስቱን እንዴት መተርጎም ይቻላል? ዶክተር አብይ ሲመጣ አሁን ሙሉ ኢትዮጵያ ምናልባት ከወሎ በስተቀር ነው መሰለኝ ወሎና ትግራይ ሊሆን ይችላል ምናልባት ሰልፍ ያልወጣ ከዛ በቀር በተረፈ ሁሉ አጨብጭቧል። ሳንውል ሳናድርግን አሁን አንገታችንን አቀርቅረን ማቅለብሰን አመድ አርከፍክፈን እያለቀስን ነው የምንገኘው ብሔር ብሔረሰቦች ሳንውል ሳናድር። አሸሼ ያሉት ዘፋኞች፣ ሙሴ ያሉት ተናጋሪዎች ድምጹን የዘከሩለት አሁን ላይ ያ ድምጽ አለ ወይ ነው?